ሰላም ጤና ይስጥልኝ ውድና የተከበራችሁ የዚህ ቻናል ተከታታዮች፣ ዛሬም እንደተለመደው ጠቃሚ በሆነ የህግ ምክር መጥቻለሁ። የዛሬ ርዕሰ ጉዳያችን ምን ይመስላል? እንግዲህ የወንጀልና የፍትሐብሔር ክስን እንዴት አድርገን ማጣመር ወይም አጣምረን መክሰስ እንደምንችል የምናይ ይሆናል ማለት ነው። እንግዲህ ወንጀልና ፍትሐብሔር የተለያዩ የህግ ማዕቀፎች ናቸው። የወንጀል ክስና የፍትሐብሔር ክስ ለየብቻቸው ነው የሚከሰሱ እንግዲህ የሚታወቀው። ነገር ግን በልዩ ሁኔታ የወንጀልንም የፍትሐብሔርን ክስ በአንድ ላይ አጣምረን የምንከስበት አግባብነት አለ። እንዴት አድርገን የወንጀል ክስንና የፍትሐብሔር ክስን መክሰስ እንደምንችል ዛሬ የምናይ ይሆናል ማለት ነው። በዚህ ቪዲዮ የወንጀልና የፍትሐብሔር ክስ አጣምሮ ለመክሰስ ማመልከቻ እንዴት እንደምናቀርብ፣ እንዲሁም ማመልከቻውን ፍርድ ቤቱ ላይቀበለው ይችላል፣ ምን ሲሆን ነው የማይቀበለው የሚለውን እናያለን። እንዲሁም ማመልከቻውን ፍርድ ቤቱ ፈቅዶ ሲቀበለው ምን ስነ ስርዓቶች ይካሄዳሉ የሚለውን እና በወንጀል ተከሳሹ ነፃ ቢለቀቅ የፍትሐብሔር ጉዳይ ውስጥ ምን ይሆናል የሚለውን የምናይ ይሆናል ማለት ነው። እንግዲህ ዛሬ የምናየው የወንጀል ክስንና የፍትሐብሔር ክስን ማጣመር ነው። የማመልከቻውን አቀራረብ ስናይ እንግዲህ ምንድን ነው በወንጀሉ የተበደለው ሰው ነው የሚያቀርበው ማለት ነው። በወንጀሉ የተበደለው ሰው የነገሩ መሰማት ሲጀመር ለፍርድ ቤቱ ማሟላት ያለበት ነገር ምንድን ነው? የሚፈልገውን የካሳ አይነትና የካሳ መጠን ወስኖ ያቀርባል ማለት ነው። አንደኛ የካሳ አይነቱ ምን እንደሚካስ፣ ሁለተኛ የካሳ መጠኑን ከማመልከቻው ጋር ያቀርባል ማለት ነው። ካሳ እንዲከፈለው ማመልከቻውን ሲያቀርብ እንግዲህ የዳኝነት አይከፍልም ማለት ነው። እንግዲህ ከመደበኛው የፍትሐብሔር ጉዳይ የሚለየው ይህ ነው። ማመልከቻውን ሲያቀርብ የዳኝነት አይከፍልም ማለት ነው። ይህም እንግዲህ በወንጀለኛ መቅጫ ስነ ስርዓት ህጋችን በአንቀጽ 154 ላይ በግልጽ ተደንግጎ ይገኛል ማለት ነው። እንግዲህ አመልካች ምን ማድረግ አለበት? እንደዚህ ሲያደርግ ምስክሮችን ያቀርባል። ምስክሮችን ሲያቀርብ እንግዲህ ምንድን ነው በወንጀሉ ጉዳይ የሚመሰክሩትን ምስክሮችና በፍትሐብሔሩ ጉዳይ የሚመሰክሩትን ምስክሮች ለይቶ ማቅረብ አለበት ማለት ነው። ነገሩ ግልጽ እንዲሆን እንዳይወሳሰብ በወንጀሉ ጉዳይ የሚመሰክሩትን ምስክሮች እና ስለ ፍትሐብሔሩ ጉዳይ የሚመሰክሩትን ምስክሮች ሊያይቶን መቅረብ ያለበት ማለት ነው። ፍርድ ቤቱ እንግዲህ የወንጀል ክስና የፍትሐብሔር ክስ ተጣምሮ ሲቀርብለት የፍትሐብሔሩን ክስ አልቀበልም የሚልበት የህግ አግባብ አለ። ይህም እንግዲህ በወንጀለኛ መቅጫ ስነ ስርዓት ህግ ቁጥር 155 ላይ በዝርዝር ተደንግጎ ይገኛል ማለት ነው። ከነዚህም መካከል እንግዲህ ፍርድ ቤቱ ወንጀልና ፍትሐብሔር ተጣምሮ ሲቀርብለት የፍትሐብሔሩን አልቀበልም ከሚልባቸው መካከል እንግዲህ አንዱ ምንድን ነው እንግዲህ ተከሳሹ አካለ መጠን ያላደረሰ የሆነ እንደሆነ ነው። እንግዲህ ተከሳሹ አካለ መጠን ያላደረሰ ከሆነ የወንጀልና የፍትሐብሔር ክስን አጣምሮ መክሰስ አይቻልም ማለት ነው። ስለዚህ በወንጀሉ ብቻ ይቀጥላል እንጂ ከአንድ ላይ አጣምሮ መክሰስ አይቻልም ማለት ነው። ሁለተኛው ፍርድ ቤቱ አልቀበል የሚልበት እንግዲህ ምንድነው? ሁለተኛው በተከሳሹ ላይ የቀረበውን ክስ ለመስማት ተከሳሹ የሌለ እንደሆነ ወይም ያልተገኘ እንደሆነ ነው ማለት ነው። እንግዲህ በመርህ ደረጃ የወንጀል ክስ ሲሰማ ተከሳሹ ባለበት ነው የሚሰማው። ነገር ግን በልዩ ሁኔታ ተከሳሹ በሌለበት የሚሰሙ ወንጀሎች አሉ። ተከሳሹ ሊጠፋ ይችላል፣ በተለያየ ምክንያት ላይገኝ ይችላል። ወንጀሎች በተለይ ከባድ ወንጀሎች ላይ ነው ይህ የሚሆነው። ስለዚህ ተከሳሹ በሌለበት የሚሰሙ ወንጀሎች ላይ ወይም ደግሞ ተከሳሹ የሌለ እንደሆነ ይህን የፍትሐብሔር ክስ ማጣመር አይቻልም ማለት ነው። ሁለተኛው ይሄ ነው። ሌላው ተበዳዩ ስልጣኑን በሚፈቅድለት ፍርድ ቤት የፍትሐብሔር ክስ ከሶ ከሆነ ነው። ምን ማለት ነው? ተበዳዩ ወይም አቤቱታ አቅራቢው በወንጀል ከሶ እያለ የፍትሐብሔር ጉዳይ ደግሞ በሌላ ፍርድ ቤት ወይም በዛው ፍርድ ቤት በሌላ ችሎት በፍትሐብሔር ከሶ ከሆነ ሁለት ጊዜ ክስ ስለሌለ አጣምሮ መክሰስ አይቻልም ማለት ነው በዚህ ጊዜ። ሌላው ማመልከቻውን የሚያቀርበው ሰው ወይም ደግሞ ተበዳዩ ክስ ለማቅረብ የማይገባው የሆነ እንደሆነ ነው። የማይገባው የሆነ ማለት ምንድን ነው? እንግዲህ በፍትሐብሔር ጉዳይ ክስ ለማቅረብ መብት የሌለው የሆነ እንደሆነ ነው ማለት ነው። አንድ ሰው እንግዲህ በፍትሐብሔር ክስ ሲያቀርብ በፍትሐብሔር ስነ ስርዓት ህግ ቁጥር 33 መሰረት መብትና ጥቅም ሊኖረው ይገባል ማለት ነው። በፍትሐብሔር ጉዳይ የሚከሰው ለመክሰስ መብት ያለው መሆን አለበት ማለት ነው። ስለዚህ
ተበዳዩ ራሱ መሆን አለበት ወይ ደግሞ ተበዳዩ ምናልባት ወንጀሉ በተፈጸመ ጊዜ ወይ ደግሞ ወንጀል ከተፈጸመ በኋላ በሌላ ምክንያት ሊሆን ይችላል በህይወት የሌለ ከሆነ ወራሾቹ ወራሽነታቸውን አረጋግጠው ካልሆነ በስተቀር ልክ እንደ ወንጀሉ ሌላ ሰው ሊከስ አይችልም ማለት ነው። በወንጀል ጉዳይ ግን ማንኛውም ሰው መጠቆም ይችላል። በፍትሐብሔር ጉዳይ ግን ክስ ማቅረብ የሚችለው መብት ያለው ሰው ብቻ ስለሆነ መብት ያለው ሰው ነው እዚህ ላይ የሚያቀርበው ማለት ነው። ለምሳሌ በወንጀል ላይ ማንኛውም ሰው ጥቆማ ይሰጣል። ወንጀል ተፈጸመ ብሎ ይችላል ብቻም ሳይሆን ግዴታም ነው። ወንጀል ሲፈጸም ጥቆማ የመስጠት የመመስከር ግዴታም ነው። በፍትሐብሔር ጉዳይ ግን ጥቅም የሌለው ሰው ሊከስ አይችልም ማለት ነው። ስለዚህ ወንጀልና ፍትሐብሔር ተጣምሮ በሚከሰስበት ጊዜ ፍትሐብሔር ተጣምሮ ይከሰስልኝ የሚለው አካል ወይም የሚለው ሰው መብትና ጥቅም ሊኖረው ይገባል ማለት ነው። ሌላው ካሳ በመጠየቅ ተበዳዩ ያቀረበውን ክስ መሰማት የወንጀሉን ነገር ለመስማት አስቸጋሪ ያደረገው እንደሆነ ወይም የሚያዘበራረቀው ወይም ውስብስብ የሚያደርገው እንደሆነ ጉዳዩ ተቀባይነት አይኖረውም ማለት ነው። በወንጀል ክስ እያለ በፍትሐብሔር ጉዳይ ካሳ ይከፈለኝ ብሎ ሲቀርብ የወንጀሉን ጉዳይ ወይም ደግሞ የክስ ሂደቱን የሚያዘገየው ውስብስብ የሚያደርገው ከሆነ ፍርድ ቤቱ አይቀበለውም ማለት ነው። ነገር ግን ፍርድ ቤቱ ምን ያደርጋል? በፍትሐብሔር ራሱን ችሎ እንዲከስ ትዕዛዝ በመስጠት ወንጀሉን ብቻ እንዲቀጥል አድርጎ የፍትሐብሔሩን ጉዳይ ሊያቋርጠው ይችላል ማለት ነው። ምክንያቱም የተከሳሽ መብት ስለሚጎዳ ማለት ነው። ነገሩን የሚያዘገየው ከሆነ ውስብስብ የሚያደርገው ከሆነ ተቀባይነት አይኖረውም ማለት ነው። ሌላው ክስ የቀረበበት የካሳ ገንዘብ ልክ ከፍርድ ቤቱ ስልጣን በላይ የሆነ እንደሆነ ነው። ለምሳሌ በመጀመሪያ ደረጃ ፍርድ ቤት ጉዳዩ እየታየ ሳለ ፍርድ ቤቱም የወንጀሉን ጉዳይ ለማየት ስልጣን ኑሮት እያለ ነገር ግን የካሳ ግምቱ ከፍርድ ቤቱ ስልጣን በላይ የሚያደርገው ከሆነ ፍርድ ቤቱ አይቀበለውም ማለት ነው። ለምሳሌ የመጀመሪያ ደረጃ ፍርድ ቤቱ በፍትሐብሔር ጉዳይ እስከ 5 ሚሊዮን ብር ብቻ የሚያይ ከሆነና የተጠየቀው ካሳ ደግሞ 6 ሚሊዮን 7 ሚሊዮን ከሆነ ከፍርድ ቤቱ ስልጣን በላይ ሆነ ማለት ነው። በወንጀሉ ጉዳይ ፍርድ ቤቱ ስልጣን አለው። ነገር ግን በፍትሐብሔሩ ምክንያት ፍርድ ቤቱን ከስልጣኑ በላይ የሚያደርገው ከሆነ ፍርድ ቤቱ አይቀበለውም ማለት ነው። በዚህ ጊዜ ፍርድ ቤቱ ምን ያደርጋል? የፍትሐብሔሩን ጉዳይ በሌላ ችሎት ክሰስ ወይም ደግሞ በሌላ በፍትሐብሔር ጉዳይ ራሱን ችለ ክሰስ በማለት ወንጀሉን ብቻ ይቀጥላል፣ አይቀበለውም ማለት ነው። በዚህን ጊዜ እንግዲህ ፍርድ ቤቱ አልቀበልም በማለት የሚሰጠው ውሳኔ የመጨረሻ ነው ማለት ነው። ይግባኝ የሌለውና የመጨረሻ ነው ማለት ነው። ነገር ግን አልቀበልም ብሎ ፍርድ ቤቱ ሲወስን በፍትሐብሔር በሌላ መክሰስ ይችላል ማለት ነው። በሌላ ፍርድ ቤት ወይም በዛው ፍርድ ቤት በሌላ ራሱን በቻለ በፍትሐብሔር ችሎት መክሰስ ይችላል ማለት ነው እንጂ ፍርድ ቤቱ አቤቱታውን ውድቅ ካረገው ይግባኝ የማይባልበትና የመጨረሻ ነው ማለት ነው። ፍርድ ቤቱ ማመልከቻውን ፈቅዶ ከተቀበለው ምን ይሆናል የሚለውን ስናይ አመልካቹ ወይም ተበዳዩ ልክ እንደ መደበኛው ፍትሐብሔር ክርክር የክሱ አካል ይሆናል ማለት ነው። ምን ማለት ነው? በወንጀሉ ጉዳይ የግል ተበዳይን ወክሎ አቃቢ ሕግ አለ። በፍትሐብሔር ጉዳይ ደግሞ የግል ተበዳይ ራሱ የክሱ አካል ሆኖ ይቀጥላል ማለት ነው። ነገር ግን የተበደለው ሰው ወይም አሁን አቤቱታ ያቀረበው ሰው የመከላከያ ምስክሮች ሳይሰሙ በማንኛውም ሰዓት ከክሱ መውጣት ይችላል ማለት ነው። የመከላከያ ምስክሮች ከመሰማታቸው በፊት በማንኛውም ሰዓት ከክሱ መውጣት ይችላል ማለት ነው። እዚህ ላይ የምንረዳው ምንድን ነው? የመከላከያ ምስክሮች ከተሰሙ በኋላ ግን እንደማይቻል ነው ማለት ነው። ምክንያቱም የመከላከያ ምስክሮች ከተሰሙ በኋላ ክሱን የተወው ስለማያዋጣው ነው ተብሎ ይታሰባል። ስለዚህ ክሱን ለመተው ያሰበ እንደሆነ የግል ተበዳይ ክሱን ለመተው ካሰበ የመከላከያ ምስክሮች ሳይሰሙ መሆን አለበት ማለት ነው። ጉዳዩ በዚህ እየሄደ ሳለ ተከሳሹ ነፃ ቢሆንስ ምን ሊፈጠር ይችላል? ተከሳሹ በወንጀል ነፃ ከተባለ በፍትሐብሔሩ ጉዳይ ላይ ፍርድ ቤቱ ውሳኔ እንደማይሰጥ የወንጀለኛ መቅጫ ስነ ስርዓት ህግ ቁጥር 158 በግልጽ ይደነጋል ማለት ነው። ስለዚህ በወንጀሉ ጉዳይ ነፃ ከተባለ ፍርድ ቤቱ በፍትሐብሔሩ ጉዳይ ውሳኔ አይሰጥም ማለት ነው። ነገር ግን ምን ያደርገዋል? በመደበኛ በፍትሐብሔር ችሎት መክሰስ የሚችል መሆኑን አውቆ ተበዳዩን ያሰናብተዋል ማለት ነው።
ውድና የተከበራችሁ የዚህ ቻናል ተከታታዮች በዛሬ ጉዳያችን ምን አየን? እንግዲህ የፍትሐብሔርና የወንጀል ጉዳዮችን አጣምሮ መክሰስ እንደሚቻል አይተናል። እንግዲህ ፍርድ ቤቱ አቤቱታችን ሊቀበለንም ላይቀበለንም ይችላል። ጉዳያችን የማይቀበልባቸው ምክንያቶችም በዝርዝር አይተናል። ጉዳያችን አልቀበልም ካለው ይግባኝ ማለት እንደማንችልም አይተናል ማለት ነው። ውድና የተከበራችሁ የቻናል ተከታታዮች ለዛሬ ያቀረብኩላችሁ የህግ ምክር ይህን ይመስላል። በሌላ ቪዲዮ እስከምንገናኝ ሰላም ሁኑ።